በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት 64 የሰንበት ትምህርት ቤት መማሪያ መጻሕፍትን አዘጋጀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት እድሜን መሰረት ያደረገ ወጥ የሆነ ስርዓተ ትምህርት አዘጋጅቶ በሀገር ውስጥና በውጭ ሀገር ትግበራ ላይ ይገኛል። ለስርዓተ ትምህርት ትግበራውም ባሳለፍነው ዓመት ከአንደኛ እስከ አራተኛ ክፍል 23 የመማሪያ መጻሕፍትን በአራት ጥራዝ በማሳተም በስርጭት ላይ መዋሉ ይታወቃል። ዘንድሮም ደግሞ ከአንደኛ እስከ አራተኛ ክፍል 23 መማሪያ መጻሕፍትን በኦሮምኛ ቋንቋ ተተርጉሞ በአራት ጥራዝ እንዲሁም ከአምስተኛ እስከ ሰባተኛ ክፍል 18 መማሪያ መጻሕፍትን በአማርኛ ቋንቋ በአጠቃላይ 41 መጻሕፍትን ካለፈው ዓመት ጋር ደግሞ 64 መጻሕፍት ተዘጋጅተው ለህትመት መብቃታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች